ምን አይነት ቤተሰብ እንዳለ አላውቅም። በዚህ በኩል ሁሉ ክርስቲያን ቤተሰብ አያለው፣ በዚህ በኩል ደግሞ ከእስልምና ጋር የተገናኘ ምን እንደሆነ አላውቅም። ከሁለት ጎራ እግዚአብሔር አንተን ነጥሎ ዳር አስሶ የሆነ ቦታ ላይ ሲያቆም ያለ። አሜን። ታስታውሳለህ? ምን ነበር? አንድ ቤተሰብ ተሻሻለ። እሺ፣ አንድ ቤተሰብ አሜን። አሁን እግዚአብሔር እያወራ ያለው ለኔ ለሰጠ በደንብ በስነ ስርዓት ተግራ አንድ ሰው ግዛ አይደል? አሜን። አንድ ደግሞ ጥሩ ግዛ አውራ። አሜን። ባለቤት የት ነች? ሻሸመኔ። ሻሸመኔ። መቼ ነው አንተ የምትለው? እኔ በየሶስት የቆየው ይላል። በየወሩ በየሶስት ወሩ በየሶስት ወሩ ግን አንድ ጸሎት ይሰጥ። አሜን። እሷን እግዚአብሔር ፈጽሞ እግዚአብሔር እሷን ያሻግራል። አሜን። ያሻግራል። እሷን ፈጽሞ ልቧና መንፈሷን ያውርስ። አሜን። ያውርስ። እሷን ልቧን መንፈሷን ማንነቷን ከዚህ በኋላ ትወርሳል። አሜን። አንድ ሁለተኛ አንድ ነገር ገባ ግን የለፋውን ዋጋ አላገኘም። አሁን ግን ታገኛል። አሜን። እዚህ ቤት መጣት። አሜን። ከዛሬ ጀምሮ ታገኛል። አሜን። አንተ ዋጋ የከፈልክባቸው መንገዶች ናቸው። እውነት አሁን አንተ ከሸመኔ አዳማ ብቻ ትላለህ። ከዛ አዲስ አበባ ምን ይላል? አዲስ አበባ ይላል። አንድ የተወሰኑ ጓደኞች ደግሞ አዲስ አበባ ውስጥ አለ። እዚህ አለ። በዚህ ደግሞ መንገድ ወደ ሰምደቋ ወደ መታራ አሁን እግዚአብሔር ምን እንዳለ ታውቃለህ? አሜን። ከዛሬ ጀምሯል። የለፋበትን ዋጋ አላገኘም። አሁን ግን ታገኛለህ። አሜን። አሁን ግን ታገኛለህ። አሜን። አሁን እስካሁን ነፍተሃል። ምንም ነገር የለም። ይኸው በጣም የሚገርም ከአንተ ጋር የጀመሩ ሰው 2-3 መኪና የግላቸው አለ። የእንትን አለ የግላቸው አለ። ታው አሁን ዝርዝር ውስጥ አልገባም። ግን እግዚአብሔር እንዲህ አለ፣ ልጄ አንተ እኔን ፈልገህ እኔ ግን ጉዳይን አሁን ጨርሻለሁ። እኔን ጠብቀኝ። አሁን ግን ጉዳይና ታሪክን እንቃይዳሉ አለ። አሁን ስለ እኔ ከሁለት አቅጣጫ ላይ ለአንተ የተመዘዘውን ሰይፍ አለ። ሰይፉን እግዚአብሔር ወደ ሰገባቸው ወደ ራሳቸው ሲመልሱ አያ ድርሻዬን እግዚአብሔር ይለቃል። ያንተ የሆነው ድርሻ፣ ያንተ የሆነው ሰላምህን፣ ያንተ የሆነው ጤናህን። አሁን አንተ የምትሰቃው ጤናህን ሁለት ነገር የሚሰቃው ነገር አለ። አሁን 2 አይደለም 3 አይደለም 4 5 ቢሆን እንኳን ከዚህ ሰዓት ጀምሮ እግዚአብሔር ከላይ ላይ ያገኛል። ፈጽሞ አንተ ተባርከሃል። ግን አለኝ ልጄ ፈልገኝ። አሜን። በአንዴ በመርስ ሊያጠፉ ተሞክረኝ አንድ አጠገብ ላይ ሲደርስ ይከሽፋል። ታስታውሳለህ? እኔ አሁን አይቻልም። አሁን ወደ ኋላ መመለስ አልፈልግም። ያቀናጁትን እጆቹ እኔ አይቻለሁ። አሁን ይህን ማውራት መናገርም አልፈልግም። እግዚአብሔር ግን ያን የተዘጋጀው መርስ እኔ ነኝ የደፋሁት አለ። እኔ ነኝ መርሱ ከአንቱ ያደረኩት። በአንተ ላይ እንዳይሰራ፣ በአንተ ላይ እንዳይቀጥል፣ በአንተ ላይ እንዳይከናወን መርሱን እኔ ነኝ ያበላሸሁት አለኝ። ከዛ የተነሳ ብዙ ጊዜ አንተ ከምታወራቸው ነገሮች አንዱ ምንድን ነው? ሰው አድርገኝ አይደል? አግዘኝ፣ ሰው አድርገኝ፣ እርዳኝ። ለአንተ ምንድን ነው? ለወንድሞቼ ምንድን ነው? ለጎረቤቴ ምንድን ነው? አሁን የምታስባቸው ብዙ ናቸው። ነገር ግን የለም ምንም የምታስበው ነገር እንደፈለገው አልቀጠለም። አሁን ግን እኔ ጸልያለሁ፣ ፈጽሞ እንዲቀጥል ጸልያለሁ፣ ፈጽሞ እንዲሳካልኝ ጸልያለሁ፣ ፈጽሞ እንዲቀጥል ጸልያለሁ። ከዛሬ ጀምሮ ያንተ ጉዳይ አለቀ። ደግሞ በምስጋና ነው የምትመጣው። ስሜ በእልልታ እውነት የሆነ የምትፈራረመው ነገር አለ። ትፈራረማለህ። ምን እንደሚሆንልህ አላውቅም። ፈጽሞ በፍጥነት እጅ ላይ የሚገባው ነገር አለ። ቶሎ አይቆይም። እግዚአብሔር ነው ያለኝ፣ አይቆይም።
በቅርብ ጊዜ ውስጥ አንተ ህይወት ላይ የሚቀየር ነገር አለ። የሚፈጸም ነገር አለ። ይህ ብቻም አይደለም። እግሮች ነፃ ሲወጡ አያል። በተለይ እግሪ ነፃ ሲወጣ አያል። እግሪ ነፃ ሲወጣ አያል። ወገቢ ነፃ ሲወጣ አያል። ጆሮ ነፃ ሲወጣ አያል። ራሴ ነፃ ሲወጣ አያል። ልቢ ነፃ ሲወጣ አያል። ፈጽሞ 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 ይኸው በኢየሱስ ስም አሜን አሜን አሜን። ምስጋና አሁን አያል። አሜን። አናውቅም። ይሄ ሚያዝያ ወር ሳይደርስ ምስጋና እናንተ ቤት ሲሆናል ምን እንደሚቀጥል አላውቅም። እግዚአብሔር በእርግጥ ጉዳይሽ ፈጽሞ ሲጨርሳል። እንዲህ አዳማ የተባለችውን ምድር ቻው ብለሽ አንቺ ለማለት እግዚአብሔር የሚያገለግለው ይሄ ጌታ ምስክር እንዲህ አለ። ጌታ ለአንቺ ለመነሻሽም አለ ለመድረሻሽም አለ ፈጽሞ የሆነው ፍጻሜ የሆነው ስፍራ እኔ አዘጋጅቼሻለሁ። እንዲህ አለ ጌታ እንደ አባትም እንደ እናትም እንደ ወንድምም ሆነሽ ለረጅም ጊዜ ዋጋ ከፍለሻል። አሁን ግን አንቺ ታርፊያለሽ። በዚህ ቦታ ታርፊያለሽ። በቀጣዩ ታርፊያለሽ። እግዚአብሔር ፈጽሞ ፈጽሞ ጉዳይሽን እንደ ስሩሽ አያ ምን ይሆንላት? ምን ይደረግላት? አንቺ እኮ ምን እናድርግላት? እንዲህ ነው ጌታ ከዚህ በኋላ ለአንጥረኛ የሚከብደውን የናስን ልብ ማቅረጥ ይችላል። እግዚአብሔር ፈጽሞ ዙሪያሽ ላይ ከባድ ነገሮች ብኖሩ እንኳን እግዚአብሔር ፈጽሞ እጅሽ ላይ ያስገባል። ከዚህ በኋላ አንቺ ውድ ሰው ነሽ። እንደ ትናንትና አይደለም። ዛሬ ደግሞ ይልቅ ውድ ሰው፣ ፈጽሞ ውድ ሰው፣ ፈጽሞ ደግሞ ውድ ሰው፣ አሁንም ውድ ሰው። ሁለት ምስጋና ነው የሚሆነው። አንደኛ እያለቀ ነው የሚሄደው፣ እየተመታ ነው። ሁለተኛ ደግሞ እግዚአብሔር በአጭር ጊዜ አሁንም የሆነ አደባባይ ብድግ እያለ ከዚህ የተነሳ የእሷ እግዚአብሔር ስደነቁ አሜን ሲደነቁ ብዙ ሰዎች ለአንቺ ሲደነቁ አንቺ ሰው ለሂሳብ ሰራተኞች ሂሳብ የሚያሰሩ አንቺ ላይ ሂሳብ ሲሰሩ አንቺ ሂሳብ ሰራተኛ ለእነሱ ስራ ሰጥተሽ ታልፋለሽ። በቅርብ ጊዜ እግዚአብሔር ይሄ ይሆናል አለ። እስኪ እንዲህ ባይና እኔ ታዝቤያቸዋለሁ በያቸው። ከዛሬ ጀምሮ በያቸው ነገሬ ተስተካክሎ አልቆ እናያለን። አተቼካ ታሳጋቦ እንዲህ ነው ምስጋና ይሆናል። እስኪ ምስጋና ይሆናል። ብትችሉ በያቸው። ሁላችሁም ተጋብዛችሁ ይሆንልሽ። እናንተ ቆይ ጸባያችሁን አሳምራችሁ ቁጭ ያላችሁ እኔ ቤት ምስጋና ይሆን አትሉ? እልልታ ይሆን አትሉ? እልልታ ይሆን። ጌታ በኢየሱስም እናንተ ቤት ምስጋና ይሆን። አሜን። ፈጽሞ እናንተ ቤት እልልታ ይሆን። አሜን። አሁን ይሄ እንደ ቃል የሚያወራው እግዚአብሔር እናንተ ጨምር። አሁን እግዚአብሔር እየተናገረ ፈጽሞ የእናንተ ጉዳይ አልቆ ታገኛላችሁ። ተፈጸመ በቅርብ ጊዜ። ይኸው እግዚአብሔር አምላክ ምስክሬ ነው። በወራቶች ቶሎ 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 ይኸው ተሳካ። በረከቱ ተፈጸመ። ሆነች አንቺና ከልጆች ልጆች ቤት ማናል ስባለች መሱ ይሆናል። ሌላ ማናል አሁን አደገኛ መንፈስ ከእሷ ላይ ይነቃል። አደገኛ መንፈስ ይነቃል። አደገኛ መንፈስ ይነቃል። እሺ ቆይ ቃል አድርጌ ላውራሽ። እሷን አንቺ መውረስ ትፈልጋለሽ? መውረስ መውረስ ትፈልጋለሽ? ቤት እያለ ኮብሏል። እኔ አየሁ አንቺ ከባለቤትሽና ከልጆች ውጭ አንድ ነፍስ ነው። ስለዚህ ሳሌላ አሁን ዛሬ አንቺ መምጣት የሱ ጥያቄ ነው።